የዲሞክራሲ ካልቸር በለው የምንፈልገው ካልቸር በሙሉ ዓለም ላይ ያለ ባህል በሙሉ በምን እንደተያዘ እናውቃለን? በክፉ እንደተያዘ ነው የመነጨውም። ባህሉንም ያመነጨው ማን ነው? ክፉ ነው። ባህሉንም ኦርኬስትሬት የሚያደርገው ምንድነው? ክፉ ነው። ባህሉን ኦርኬስትሬት ማድረግ ብቻ አለ፣ ባህሉንም የሚያስፋፋውና የሚያስጠብቀው እሱ ነው። ለዚህ ነው ወንጌል ስትሰብክ የመጀመሪያ ተቃዋሚ ሆኖ የሚመጣው የሃይማኖት ባህል፣ የአይሁድ ባህል ወይም ደግሞ የፈሪሳውያን ካልቸር ነው። በኢየሱስም የተሰበረ ይሁን። የወንጌል መጀመሪያ ተቃዋሚ የማያምነው ማህበረሰብ አይደለም፣ አይሁዳዊው ነው የሚቃወም። ለምን? እንደኛ ባህል አይሄድ። ብላስፌሚ ነው ይሉሃል። እግዚአብሔርን ሰደበ ይሉሃል። እግዚአብሔርን እየገለጠ አንድ ልጁ ነው የገለጠው፣ አብን ያየው ማንም የለም። በቅፉ የነበረው አንድያ ልጁ ተረከው እያለ እየተረከው፣ እነሱ ግን ምን ይላሉ? እግዚአብሔርን ይሰድባል ይሉሃል። ለምንድን ነው ይሰድባል የሚሉት? ከባህላቸው ጋራ ከሃይማኖት ባህላቸው ጋራ ምን ስላላደረገ? ሚት ስላላደረገ። ዓለም በሙሉ ባህል በሙሉ በምን ተይዟል? በክፉ። እስቲ በክፉ በሉ። ሁለተኛ ቫልዩዎች በሙሉ እሴቶች በሙሉ በክፉ ተይዟል። ምን አልኩኝ? እሴት ቫልዩ፣ ነገሮች የምትሰጡባቸው መመዘኛቸው ይሄ እግዚአብሔር ቃል። ገንዘብ ካለ በሰማይ መንገድ አለ። ስለዚህ ለገንዘብ ያለህን ቫልዩ ማን የቀረጸልህ? ይሄ ዓለም ነው። ይሄንን እንድታስብ ስለ ገንዘብ ስትል በሰው ጉሮሮ ላይ እንድትቆም። ምክንያቱም ገንዘብ ካለ በሰማይ ምን አለ? መንገድ አለ። ስለ ገንዘብ እንድትጋደል፣ ገንዘብን መውደድ ማንነትህ እንዲሆን ቫልዩስ የምትሰጧቸው ቫልዩ የምናደርጋቸው ነገሮች ይሄን ነገር የምናደርግበት ሰበበ ምክንያቱ ወይም ኮዝስ የምንለው ሰበበ ምክንያቱ እግዚአብሔር ካልሆነ ቅዱስ ቃሉ ካልሆነ ይሄ ሁሉ ቫልዩ በምን የተሞላ ነው? በክፉ የተሞላ። ባለጸግነት ተብሎ በዚህ ዓለም እግዚአብሔርን ባለጸግነት አይደለም ነው። በዚህ ዓለም ዲፋይን የተደረጉ የተሳካለት የምትጓጉላቸው እነ መዝሙረ ዳዊት ላይ ያሉት ዘማሪው ሳይቀር የጓጓላቸው ሰዎች የተጣለ የመሰለው የተናቀ የመሰለው የተረሳ የመሰለው የተቀደመ የመሰለው የዚህን ዓለም ቫልዩ አይቶ ነው። ነገር ግን መለስ ሲል ስርና መሰረት የላቸውም፣ በድቡሽ ላይ እንደተተከሉ ዛፎች ናቸው። ዞር ብዬ ስመለስ አጣዋቸው። እኔ ግን ወደ እግዚአብሔር መግባት ይሻለኛል። በኢየሱስ ክርስቶስም ይሄ ቫልዩ ላያችሁ ላይ ይሆን። ኪንግደም ቫልዩ ነው። ኪንግደም ቫልዩ ነው። ማቴዎስ 6 ላይ ያለው አስቀድማችሁ ጽድቁንና መንግስቱን ምን በሉ ፈልጉ። this is the value you have to give, the rest is ያስፈልጋል። ግን ለሱ ቅድሚያ ከሰጠ ለሱ ቫልዩ ከሰጠ እንዲሁ ታሳድደው ትኖራለህ። ነገር ግን ለእግዚአብሔር መንግስትና ነገር ቫልዩ ከሰጠ እግዚአብሔር ያንን የሚያስፈልግህ ምን ያደርጋል? ይሰጣል። what's your value? ልባችሁ የት ነው ያለው? በጣም ቀን ከሌሊት ብልት የሚያደርግ አጥንታችሁን የሚበላ የሚያስቆጫችሁ የሚያናድዳችሁ ነገር የሚያበሳጫችሁ ነገር ምንድነው? እዚህ ምድር ሉዝ እንዳደረጋችሁ እንደሚቆጫችሁ ነገር ወይኔ የሚያስብላችሁ ነገር የእግዚአብሔር መንግስት ጉዳይ ነው ወይንስ የዚህ ዓለም ቫልዩ ጉዳይ? ተቀደምኩ የሚያስብላችሁ ነገር ወንጌል አለመስበካችሁ ነው ወይንስ the value? ሶስተኛው ንጽረተ ዓለም ወይም ወርልድ ቪው። ምን አልኩኝ? ንጽረተ ዓለም ወርልድ ቪው የምንለው ባህል፣ እሴት፣ ንጽረተ ዓለም አልኳችሁ አይደለ? ንጽረተ ዓለም ምን ማለት ነው? ንጽረተ ዓለም አንድን ነገር ትክክል ብለን የምንልበት መመዘኛችን ሚዛናችን እሱ ንጽረተ ዓለም ይባላል። ልክ ነው ልክ አይደለም የምንልበት ሚዛን ይሄ ብቻ ነው። ከኔ ጋር ናችሁ? አወሳሰብኩት እንዴ? ትልልቅ ቃል ተናገርኩኝ? አይ ቲንክ ሶ ለጴንጤ ትንሽ ሰዓት ምናምን ነው ጴንጤ የሚወደው። ይሄም ነፃ ያወጣናል። ግድ የለም አሜን በል። ተሻገራለህ ምናምን ብቻ ነው። ማንነትን የሚቀየር ነገር ትንሽ ንጽረተ ዓለም ሰው የሚኖረው የንጽረተ ዓለሙ ልክ ነው። የንጽረተ ዓለምህን ልክ ነው። እስቲ ቆይ በምሳሌ ላስረዳችሁ። እሺ ቀና በሉና ተመልከቱ። ትላንት ለአገልጋዮች ነግሬያቸዋለሁ። እዚህ ቤት ፎክስ ኒውስ አለ ታውቃላችሁ አይደል? ፎክስ ኒውስ አለ፣ ሲኤንኤን አለ። አሁን እዚህ አየር ላይ ኤምኤስኤንቢሲ አለ፣ ፒኮክ አለ፣ ሁሉ አለ፣ ጥሩልኝ ኔትፍሊክስ አለ። የለም አለ እንዳለና እንደሌለ ለማወቅ ምንድነው ማድረግ ያለብን? ቴሌቪዥናችንን አምጥተን አይደለ ከቤቱ ዋይፋይ ጋር አገናኝተን ፎክስ ኒውስን ሰርች ስታደርገው በቲቪ ቦግ ይልልሃል። ፎክስ ኒውስ ካምፓኒው መጥቶ አይደለም እዚህ ውስጥ የገባው። ኢትስ ኦልሬዲ ኢን ዘ ኤር። እዚህ ቤት ምንድነው ቨራይዘን አለ የለም አለ። እዚህ ቤት ጥሩልኝ የስልኮቹን አይነት ቲሞቢል አለ፣ ካምፓኒ እንትኖቹ ኤቴንድቲ አለ። ግን እኔ ሰብስክራይብ ያደረኩት ኤቴንድቲ ከሆነ ቨራይዘንን ላገኘው አልችልም። ቨራይዘን ስለሌለ አይደለም። ኢንኮድድ የተደረገው ስልኬ፣ የተሞላው ስልኬ፣ ሰብስክራይብ ያደረኩት ስልኬ፣ ፕሮግራም ያደረኩት ስልኬ በቴንድቲ ስለሆነ ቨራይዘንን አክሰስ ሊያደርግልኝ አይችልም። ይኸውላችሁ ዓለማችን አእምሯችን ውስጥ
የገቡ ብዙ ነገሮች ስላሉ እግዚአብሔር አጠገባችን እያለ አክሰስ አናረገው። እግዚአብሔር ከቲኤንዲቲ በላይ ከቨራይዘን በላይ በሁሉ ስፍራ የሚኖር አምላክ ነው። ኧረ አሜን። ሁሉን የሚችል አምላክ ነው እግዚአብሔር። እዚህ ቤት አለ። ለዚህ ነው እኮ መጽሐፍ ቅዱሳችን እንደዚህ ይላል፣ ክፉ ሰው በደለኛም ሐሳቡን ይተይ፣ እግዚአብሔር በሚገኝበት ጊዜ ምን በሉት ፈልጉት፣ ቀርቦም ሳለ ጥሩት። በኢየሱስ ክርስቶስ ስም እግዚአብሔርን እንዳታገኙ የጋረደ ማንኛውም ኔትወርክና ከልቸር ከላችሁ ላይ የተሰበረ ይሆን። ግድ የለም አሜን በሉ። የተሰበረ ይሆን። አያለ አታገኘውም። ተንበርክከ ችግር ታስባለህ። ምክንያቱም ኮድ የተደረከው ምኑን ስለሆነ ችግሩን ስለሆነ። መጽሐፍ ቅዱሳችን እኮ የመጣው ይሄንን ከላችን ላይ በተለይ ሁለተኛውን ነጥብ ስነግራችሁ አሳያችኋል። ይሄንን ነገር ከላችን ላይ ሊነቃቅለው ነው። ዛሬ በኢየሱስም እግዚአብሔር ላያችን ላይ ያልተከለው ነገር ሁሉ ኤኒ ሪሲቨር ከላችን ላይ ይፍረስ። የጨለማ ሪሲቨር ይፍረስ። የፍርሃት ሪሲቨር ይፍረስ። ለምን ፈሪ ሆንክ? ለምን ድንጉጥ ነው ሰው? ለምን ተጨናቂ ሆነ? ለምን ሰው ተረባች ሆነ? ለምን እርብትብት ሆነ? ሲፈጠር እርብትብት ሆኖ አልተፈጠረም። በዚህ ዓለም ንጽረ ዓለም በቃ አስፈሪ ነው ተብሎ ተነገረው። አትችልም ተብሎ ተነገረው። ስለዚህ አለመቻን ውስጡ ተቀመጠ። እኔ አንድ ነገር አላደርግም። ለምንድነው የማታደርገው? እኔ አንድ ነገር ባደርግ ይነሱብኛል የሚል ንጽረት ዓለም ውስጥ ተቀመጠ። ስለዚህ አትንቀሳቀስም። በኢየሱስም ይሄ ንጽረት ዓለም ከላይ ይፍረስ። ለምንድነው አንድ ነገር የማታደርገው? Why don't you take action? እፈራለሁ። ለምንድነው የምትፈራው? ምንድነው የሚያስፈራ? እነዛ እሳት ውስጥ የገቡት ሰዎች ከኔና ከናንተ ይልቅ ሌላ ዲኤንኤ ኮምፖዚሽን ያላቸው መሰላችሁ? ባህሩን ሄደ እርገጠው ሲባል ይወስደኝ አይወስደኝ ብለው ልንካው አልንካው ልርገጥ አልርገጥ ብለው የተጨነቁ ይመስልሃል? እግዚአብሔር አምላክ የሚባለውን ንጽረት ዓለማቸው ስላደረጉ። ኧረ ሃሌሉያ! ውሃ ላይ ነው ቆሙ ሳላቸው ሄዱና ቆሙበት፣ ባህር ተከፈለ። ለምንድነው አክሽን የማትወስደው? ለምንድነው አንድ ነገር ስቴፕ የማትወስደው? ንጽረት ዓለምህ ነው የያዘ እግዚአብሔር አይደለም። እግዚአብሔር በዚህ ጥበብ መንፈሳችንን ይባርክ። አራተኛው ካራክተር ነው። ምን አልኩኝ? ካራክተር። እነዚህ አራቱ ነገሮች ባህል፣ እሴት፣ ንጽረት ዓለምና ካራክተር ወይም ጸባይ የማን ምንጫቸው ምንድነው? በዚህ ዓለም ክፉ ምን ተብለዋል? ተይዟል። ስለዚህ ከእግዚአብሔር የተወለደ ራሱን ከነዚህ እንደሚጠብቅ ለምን እና የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆቼ ሆይ ከጣዖታት ራሳችሁ ምን በሉ ማለት እነማን? የአዲስ ኪዳን ሰዎች ከምን በሉልኝ እስቲ ጣዖት የምታመልኩ እዚህ ውስጥ ኧረ በኢየሱስ ስም ምናምን ትላላችሁ፣ ግን ቫልዩአችሁ ጣዖታችሁ ነው። ከኔ ጋር ናችሁ? ሰው እንጨት እኮ አስቀምጠን ልባርክ አንተ ጣዖት አንተ ዳጉን አንለውም፣ ቀርቷል እሱ። ዮሐንስ ምንድነው የሚለን? በእነዚህ ነገሮች ነው ጣዖት ቢውልድ የምታደርጉት። አንዳንዱ ሰው እኮ ለልጁ ያለው ፍቅር እግዚአብሔር የሰጣቸው አይመስላቸውም። እነሱ ጣፍጥፈው የሰሩት ነው። እግዚአብሔር የሚያስብ አይመስላቸውም። የሚያስብላቸው እነሱ አንድ ነገር ካላደረጉ ልጆቻቸው የሆነ ነገር የሚሆኑ ይመስላቸዋል። አንተ ኢየሱስን ያወቅከው እኮ አሁን ነው። እነሱን ገና በእናታቸው ማህፀን የሰራቸው እግዚአብሔር፣ አጥንትና ካጥንታቸው ያገጣጠመ እግዚአብሔር ካንተ በላይ ለልጆች ያስባል። ይሄ ንጽረት ዓለም ካለ ስለ ልጆች ጣዖት አይኖርም። ስለ ገንዘብ ይፈራል፣ ስለ ሀብቱ ይፈራል። የሆነ ነገር ቢሆንብህ ጣዖት የሆነባቸው የአዲስ ኪዳን ሰዎች ናቸው። በካልቸራቸው ይጣላል። ኢሬቻን ከዚህ በፊት ነግሬያቸዋለሁ። አንዱ እዚህ ዓርብ ጸሎት ልጸልይ መጣ እና ሊጸልይ መጣ። ያው ጸልያለሁ። እየጸለይኩ እያለ እኔ የኢሬቻ መንፈስ እያልኩ እገስጽልሃለሁ። ምክንያቱም እኔ የማውቀው ዓለም በሙሉ ካልቸር በሙሉ በምን እንደተያዘ ነው፣ በክፉ እንደተያዘ። እዛ ውስጥ አልገባም። እዛ ውስጥ የገቡትን ቅድም እንደጸለይኩ ጸልይልሃለሁ። ጸልዬ ጨረስኩ። ጌታ ኢየሱስ ይባርክ ምናምን ስልኬን ወሰደ። ቅዳሜ ነው ቢሮ ገብቼ ሰው እየጠበኩ ለካውንስሊንግ ደወለ። ፓስተር ወይ እንዴት ነህ? ደህና ነው እግዚአብሔር ይመስገን ደህና ነኝ ምናምን ተባባልን። ትላንት ግን አለኝ አልኩት። ትላንት ግን የኢሬቻ መንፈስ ብለህ ለምንድን ነው የምገስጸው? እንዴት አድርገን ነው አንድ የምንሆነው? እንዴት አድርገን ነው እኔና አንተን አንድ ያደረገን? አማራና ትግሬ እንደት ከምባታና ሀዲያነት ነው ወይንስ የእግዚአብሔር ዘር ነው? ካልቸር አይደንቲቲን ልጅነትን መወለድህን ይነካባል እና ልጅነትን አጥፍቶ የወጣህበትን ካልቸር እንድታመልከው ያደርጋል። ተናደደ። ቄስ ይዞ ነው የደወለው። ሩቅ እኮ አይደለም፣ ብዙ ሀገር እኮ ነው የምነግርህ። ዓመት አይሆነውም። ቄስ ይዞ ነው የደወለው። ልንነጋገር እንፈልጋለን። ምንድነው የምንነጋገረው? ኢሬቻ ላይ እየገሰጽክ እንዴት ነው? ለዘላለም እገስጻለሁ። አሸንዳዬ ብትል ለዘላለም እገስጻለሁ። የፈለከውን ካልቸር አምጣልኝ። እግዚአብሔር ስላሴዎች አበጃጅተው የሰሩት ካልቸር አይደለም። ልጆቼ ሆይ ራሳችሁን ከዚህ እንድትጠብቁ እርኩሰቱም እንዳይነካችሁ። እግዚአብሔር በዓለም አለ ካልቸር ግላ ይዘው። ወይኔ ጌታ
ለዚህ ነው ኢየሱስ ይጸልይልን ከዓለም እንድታወጣቸው አይደለም በዓለም ሳሉ ግን ከክፉ ሁሉ እንድትጠብቃቸው በኢየሱስ መጠበቅ በቤታችሁ ላይ ይሆን ያስለምድሃል። አሁን እኮ ወንድና ሴት ሲሳሳም በፊት በኢየሱስ ስም ቅድመ ጋብቻ ምናምን እያልክ ትገስጽ ነበር። አሁን ወንድና ወንድ መሳሳም ስለበዛብህ ወንድና ሴት ሲሳሳም ማለት ላይ አድርሶሃል። ገብቷችኋል? እኔና ማዩ የሆነውን እኮ ነው የምነግሯችሁ። እንደመጣው ነው እዛ ቨርጂኒያ ከኢትዮጵያ እንደመጣው ነው ይሉልሃል። ይሄንን ምንድነው ባንዲራ አድርገው ማለት ነው። በዚህ ሲል ሲሲ ከሲሲ ነው፣ በዚህ ሲል ግርማ ከግርማ ነው የሚሳሳመው። እና አንድ ቀን ባቡር ጣቢያ ሆነ ወንድና ሴት ተቃቅፈው ጮኛሞች ይመስላሉ። አላቅም ነጮች ናቸው ሲሳሳሙ። ፕሬዝ ጋድ አልኩኝ ሳላቅ። ምን ነው እቺ እንዴ ዛሬ አይኔ አትሊስት ተቃራኒ ጾታ አየ በፊት የምትጠላው በበለጠ ርኩሰት ከእጅ ላይ ያስተለዋል። ለመድን አንድ ዲግሪ እያሞቀን አማርኛ ግልጽ ነው። አንድ ዲግሪ ውሃዋን እያሞቀ አሁን ይቀር ወንድሞቼ ከእግዚአብሔር የተወለደ ራሱን ከነዚህ ከአራት ነገሮች ይጠብቃል። ከጎናቸው ያለውን ሰው ነካ አድርጉትና ራስህን በሉት። ከዚህ ዓለም ባህል፣ ከዚህ ዓለም ንጽረት ዓለም፣ ከዚህ ዓለም እሴት፣ ከዚህ ዓለም ባህሪ ራስህን ጠብቅ። ክፉ እንዳይነካ ከክፉ ውጣ በኢየሱስ ክርስቶስ ስም። እግዚአብሔር በዚህ ይባርካችሁ። ሁለተኛውና ከዚህ ዓለም ነፃ እንድትወጡ የሚረዳችሁ ነገር የሁለተኛውን አድርጉልኝ የሚቀጥለው ሜንታል ክሊንሲንግ ነው። ይሄንን በደንብ ቀና ብላችሁ ተመልከቱኝ። ብዙ ነገር ስለሚረዳችሁ የአእምሮ ወይም የሐሳብ ምን አልኳችሁ ንጽህና። ቦርጫችንን ለማጥፋት ያልወሰድነው ዲቶክስ የሚያደርግልን ብዙ ነገር ወስደናል አይደለ? ቦርጭ ይቀንሳል ተብለን እንትን ይቻላል ስንወስደው የአሜሪካ ቦርጭ እንደው ሲገነባ ቀስ እያለ ነው። ውረድ ብትለው አይወርድም። ሳቅሎ ዲኤንኤ እንትን ስለሆነ ነው፣ ኬሚካል ስለሆነ። አለቅ ያሉ ልብሶቻችንን በተለያዩ ዲተርጀንቶች እንትን ሰራለ አልሰራም እንትን ሞክር እየተባለ ብሊች አይደለ? ከኔ ጋር ናችሁ? ለምንድነው የምንገዛቸው? እነሱን አለቅ ያሉ ነገሮቻችንን ምን ልናደርግ ነው? እናጸዳቸው። ንጹህ ልብስ መልበስ ስለምንፈልግ ማለት። ይሄ በደንብ ነግራችኋለሁ። ሌላ ጊዜ በሰፊው በጥልቀት አስተምራለሁ። ግን ተመልከቱ፣ 3 አይነት አእምሮ ነው እያንዳንዱ ሰው ያለው። ስንት አይነት አእምሮ አልኩኝ? 3 አይነት። የመጀመሪያው አእምሮአችን እግዚአብሔር በፍጥረት የሰጠን አእምሮ ነው። ኦሪጂኑ ማን ነው? እግዚአብሔር ስሙ ይባረክ። ይሄ ፍርሃት አልተተከለበትም። ይሄ ጭንቀት አልተተከለበትም። ኦሪጂኑ ማን ስለሆነ? እግዚአብሔር ስለሆነ ሰውን በመልኩና በአምሳሉ ፈጠረው። የሰው ልጅ ግዛ ብሎ ሰጠው። የሰው ልጅም የእግዚአብሔርን ሐሳብና ማይንድ ሳይቀር በማይንዱ ምን ያደርግ ነበር? ያነብ ነበር። የሰው ሐሳብና የእግዚአብሔር ሐሳብ ስንት ነበሩ? አንድ ነበሩ። ሰውና እግዚአብሔር እንደ ጓደኛ በኤደን ገነት ምን ያደርጉ ነበር? ይመላል። የእግዚአብሔር ድምጽ ይላል በኤደን ገነት በሰርግ እንደ ሰው ፐርሰናሊቲ ይዞ ወክ ያደርግ ነበረ። እግዚአብሔር በዚህ ሪስቶሬሽን ይባርከን። ወይኔ ኦሪጂኑ ማን ነው? እግዚአብሔር ስለፈጠረው በሽታ የለውም። እግዚአብሔር ስለፈጠረው ፍርሃት የለውም። እግዚአብሔር እሱን የሚመስል እንጂ ከንሱ የሚያንስ ነገር አይፈጥርም። ስሙ ይባረክ። እሱን የሚገልጥ ነገር በመልኩ በአምሳሉ። እግዚአብሔር በሽታ የለውም። እግዚአብሔር ድህነት የለውም። ግድ የለም አሜን በሉ። እግዚአብሔር ጭንቀት የለውም። ከእግዚአብሔር ዘንድ ጭንቀት አይመጣብህም። በኢየሱስም ይነቀል። ይሄንን እግዚአብሔር የሰጠህን አእምሮን ሁለተኛው አእምሯችን በውድቀት የመጣው አእምሯችን በምን አልኩኝ? በውድቀት የመጣው አእምሯችን ኦሪጂኑ ማን ነው? ሰይጣን ነው። ኃጢአት ነው። ይታያቸዋል። ድቅቅ ብላለች። ኦሪጂኑ ምንጩ መገኛው ምንድነው? ሰይጣን። ሰይጣን መንፈስህን ለመግደል በደንብ ተከታተሉኝ። መንፈስህን ለመግደል አካሉንና ሐሳቡን ነው መጀመሪያ ያበላሸው አይደለ? ሔዋንን ያበላሻት ምኗን ነው መጀመሪያ? ሐሳቧን ነው። ሐሳቧን ለወጠበት። በኢየሱስ ስም እላያችሁ ላይ የሚለዋወጡ ሐሳቦች አንሱ፣ ከላያችሁ ላይ ይነቀሉ። ተለዋዋጭ የሚያደርግ መንፈስ የተሰበረ ይሆን። ይሄን ዘር ከላይ ነቅላለሁ። ይሄን ሲት ከላይ አፈርሳለሁ። በኢየሱስም ጀርመኔ ሳያደርግ ከላይ እሰብራለሁ። በእግዚአብሔር ላይ ለማመጽ አእምሮዋን ምን አደረገው? ለወጠው። ሳትበላ በፊት እጇ ሳይቀነጥሰው በፊት እጇ ወደ አፏ አትብ የተባለችውን ነገር ሳትነካ በፊት ለጥበብ መልካም አይደለም የሚለው ለመብል መልካም እንደሆነ ለሚያስጎመጅ ሆነባት፣ ለወጣት። ስንቱ እኮ ረክሶ ወድቋል እኮ። ቸርች የማያትን እህት አንድ ቀን በወንድነት አያትና ረከሰ። አማርኛ እንዳወራው ነው እንዴ? ስንቱ ነው ቸርች ውስጥ ወድቆ የቀረው? በጌታ እህቱን አንድ ቀን ሳያት በጾታው በብልቱ አያት፣ አስገባበ። እንዴት ታምራለች አስባለው። እንዴት ያምራል አስባለው። ወይ ትልልቆች ስለሆናችሁ እንዲህ አይባልም ለካ እናንተ ጋር። ቁጭ ብለህ ሌላው ሲያገለግል ሐሳብህን ይለውጥብሃል፣ ቅናት ይሰራብሃል። አቤት እኔ መድረክ ባገኘው ያስብላል። እንዴት ነው የሚያደርገው ያስብላል። አሁን አንዳንዶቻችሁ እንደምትሉት እኔ ይሄንን ባገኘው ቸርች በዚህ አሁን ብዙ ችግር የለም። እዛ ኢትዮጵያ ያለን
አንተ ስታገለግል በቃ የሚያስበው ሌላ ነገር ነው። ለምን? የዚህ የክፉ አእምሮ ኦሪጂኑ ማን ነው? ሰይጣን። በምን አስገባው? በክፉና በመልካም ዕውቀት ባለመታዘዝ ውስጣችን አስገባው። ስለዚህ ማይንዳችን ሁሉ የሰይጣን ሐሳብ ማደሪያ ሆነ እንጂ እግዚአብሔር ፍርሃት የሚባል ዘር አልተከለብህም። አሜን። በሽታ የሚባል ፓተርን ውስጥ አልተከለም። ኃጢአት የሚባል ፓተርን ውስጥ አልተከለም። ዛሬ እግዚአብሔር ያፈርስልሃል። ግድ የለም አሜን በለኝ። ያፈርስልሃል። ይኸውልህ የድንጋጤ ፓተርን ውስጥ አልተከለም። የጭንቀት ንድፍ ውስጥ አልተከለም። ስጋት ውስጥ አልተከለም። እግዚአብሔር ንጹህ ነው። እግዚአብሔር ሁል ጊዜ አልፎ አይደለም፣ ሁል ጊዜ ከሱ ጋር እንድትሆን ፍሎ ኦፍ ስፒሪት እንዲኖርህ በጎ ፈቃዱ ነው። ፍሎ እንዳይኖርህ ግን ውስጥ ሐሳብ ይተክልብሃል። በኢየሱስም የተነቀለ ይሆን ሐሳብ ነው የሚተክለው። ምን አልኩኝ? ሐሳብ ኦሪጂኑ የማን ስለሆነ? ኦልራይት። ይሄንን ለማወቅ ከፈለጋችሁ ማቴዎስ 13ን አጥኑት፣ ሂዱና አጥኑት። ትንሽ ላሳያችሁና ጸልያለሁኝ። ዛሬ እግዚአብሔር ያፈራርሰዋል። አንድ የሚያስቸግራችሁ ሐሳብ አለ። እኔ አንድ ሰው ፓስተር እንዴት ትለኛለህ ሁል ጊዜ ግን እኮ ከአንድ ሐሳብ መላቀቅ አልቻልኩም። ሁሌ የሆነ ነገር ሲመጣብኝ ርብት ድንግጥ ግጥላለሁ። እንዴት ነው ይሄንን? በቃ እሱ የሆነ ቢውልድ ያደረገብሽ ምን አለ? የተጋገረ ሲሚንቶ ሐሳብ ዘር ውስጥሽ አለ። አሁን እሱን እንነቅላለን። ጌታችን ሲያስተምር ታስ ይላችኋል። የዘሪው ምሳሌ በሚባለው የመጽሐፍ ቅዱስ ክፍል ማቴዎስ 13 ትዝ ይላችኋል። አንዱ በምን ዳር ወደቀ? በመንገድ ዳር ወደቀ። አንዱ በምን ዳር ወደቀ? በጭንጫ ላይ ወደቀ። አንዱን በምን ዳር ወደቀ? በእሾህ ላይ ወደቀ። አንዱ በመልካም መሬት ላይ ወደቀ። ከአራቱ ልቦች ልብ ነው የሚያመለክተው፣ ሐሳብ ነው የሚያመለክተው፣ ማይንድ ነው የሚያመለክተው። አማርኛችን እርሻ ብሎ የተራገረውን በግሪክና በሌሎች ቨርሽኖች ስትመለከቱ የሰው ማይንድ ነው የሚነግራችሁ። ስለዚህ ቃሉን ሲዘራ እግዚአብሔር ያንዳንዳችን ማይንድ ምን አያደርግም? ቦታ የለውም። ለማን? ለዘሩ። ለምን? ያ ቦታ በምን ስለተሞላ? በእግረኛ መንገድ ድምድም ስላለ ቃሉን ምን ያደርገዋል? አይቀበል። ሁለተኛው በእሾክ ስለተሞላ። ይህንን እሾክ ማን የተከለው? ይህንን አረም ማን የተከለው? መጽሐፍ ቅዱስ ሲናገረን ገበሬው ማቴዎስ 13 እዛው ላይ ማለት ነው ዘሩን ዘርቶ ሲሄድ ባሮቹ በተኙ ጊዜ ሌባው መጥቶ ወይም ደግሞ ሌላው መጥቶ ባለጋራው መጥቶ ምን ዘርቶበት ሄደ ይላል? እንክርዳድ ዘርቶበት ሄደ ይላል። እግዚአብሔር እንክርዳድ የለውም። እግዚአብሔር የፍርሃት ሲድ የለውም። የኃጢአት ሲድ የለውም። የድህነት ሲድ የለውም። ያለመከናወን ሲድ የለውም። በኢየሱስም ይሄንን ጭንጫና ይሄንን ተክል ከላያችን ላይ እግዚአብሔር ይንቀል። ማን የዘራው? ሌላ ዘር የያዘ አለ። እኔ ያዘ አልኳችሁ? ዘር የያዘ ዘር መጥቶ የሚዘራው ምንድነው? እነ ፍርሃት፣ እነ ድንጋጤ፣ እነ ጭንቀት፣ እነ መርበትበት፣ እነ ማጣት፣ እነ ንጣት፣ እነ ግርጣት እና ለመታዘዝ ስላሴዎች ባርከውን አይደለም በፍርሃት ፈሪዎች ያደረገን። ዛሬ ይህን ዘር ከላያችን ላይ ነቅላለሁ። ስለዚህ ዘሩ የእግዚአብሔር ዘር እንዳያደግ ምን አድርጎ ይዘዋል? የዚህ ዓለም ሐሳብ፣ የዚህ ዓለም ባለጠግነት፣ የዚህ ዓለም ምኞት፣ የዚህ ዓለም ነገር ሁሉ ሉቃስ 8 ላይ አንቆ ይዘዋል ይላል። ምን ማለት ነው አንቆ? በቃ እንዳትወጣ እንደዚህ ጨፍልቆ የሚይዝ እግዚአብሔር ቤት እያለ ብሬክ ስሩ እንዳታገኝ እንደዚህ ተሳስሮ ያዘ አንቆ ያዘ ሐሳብ በኢየሱስም ከላችሁ ላይ ይፍረስ። እግዚአብሔር አይደለም ሩቅ፣ ሐሳባችን ነው ከእግዚአብሔር ሩቅ ይሆን። ከኔ ጋር ናቸው። እግዚአብሔር ሩቅ አይደለም። በአዲስ ኪዳን አማኑኤል እግዚአብሔር ከማን ጋር ነው? ከኛ ጋር። ፊልጵስዩስ ላይ ላሳያችሁና የምለውን ሐሳብ ከዛ እንጸልያለን። እግዚአብሔር ይረዳናል። ሶስተኛው ማይንዳችን ኦሪጂኑ የማን ቃል ነው? the word of God ነው። የአእምሮአችን በለውጥ ሂደት ውስጥ ማለት ነው። ቀና ብላችሁ ተመልከቱ። ሶስት አይነት በእግዚአብሔር የተፈጠረ መሀል ላይ የተበላሸ አሁን ምን እያደረገ የሚሄድ እየተለወጠ የሚሄድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚለው ማለት ነው። የዚህኛው አእምሮአችን ምንጩ ማን ነው? የእግዚአብሔር ቃል ነው። ላሳያችሁ በእግዚአብሔር ቃል። ይሄ አእምሮአችሁ የሚለቃችሁ፣ ይሄ አእምሮአችሁ እነዚህ ሁሉ ክፉ ዘሮች የሚለቋችሁ ዱሱ በማለት አይደለም፣ በእግዚአብሔር ቃል። የእግዚአብሔር ቃል በሙላት ይኖርባችሁ። አለበለዚያ እግዚአብሔር ቃል ከሌለበት ሌላ ቃል ውስጥ አለ ማለት ነው። እየተረዳችሁ ነው? የሚያስፈራህ ቃል አለ፣ የሚያሳዝንህ ቃል አለ፣ የሚያስቆጣህ ቃል አለ፣ ግትር የሚያደርግህ ቃል አለ፣ ካልተናገርኩ የሚያስብልህ ቃል አለ። ከመታገስ ይልቅ ዝም ብለህ ከማለፍ ይልቅ በሉ ደውል ንገሩ ግፍት የሆነ መንፈስ የሚገፋ ይመስላል። ወርድ ስለሆነ ስፒሪት ነው። ይምጣ ብለህ ተዘጋጅተሽ እንድትጠብቅ ይምጣታ። እኔ ነኝ የማውቀው ብለህ ቀኑን ሁሉ እኔ ነኝ የማውቀው እንዲህ ስታጨበጭብ ባል ሲል ሚስት፣ ልጆች፣ ወላጆች፣ አሰሪ፣ ሰራተኛ ይጠብቃል።
ተው የሚለውን ቃል የዚያን ጊዜ ዘ ፍሎ ኦፍ ጋድ ከህይወት ላይ ዲታች እየሰማችሁ ነው። የእግዚአብሔር ፍሰት ከህይወት ላይ እያለ አታገኘው። ቀርቦ ሳለ ጥሩት በሚገኝበት ጊዜ ክፉ ሰው ምኑን ይተው? ሐሳብ። በቃ ምንድነው ያስጣልህ ከእግዚአብሔር? ሐሳብህ ነው። ፊልጵስዩስ ምዕራፍ 4 የምንወዳት ጥቅስ ሁልጊዜ በጌታ ምን ይበላችሁ? ኦኬ ገንዘብ ሳይኖራችሁም በሉታ፣ ባል ሳይኖራችሁም፣ ልጅ ሳይኖራችሁም፣ ቤት ሳይኖራችሁም፣ ያገኛችሁትን ስታጡም፣ ያጣችሁትን ስታገኙም፣ ጤናም ሆናችሁ ታማችሁም the source is that mind God Christ። ይሄ ሐሳብ ልባችሁ ውስጥ ይዝለቅ። ቁጥር 8 ላይ ነው የምፈልገው። ፊልጵስዩስ ምዕራፍ 4 ተመልከቱ። በቀረውስ ወንድሞች ሆይ ምን የሆነውን ነገር፣ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን የቶቹን እነዚህን ትዕቢት ያለበትን ሁሉ አስቡ ይላል። ፍርሃት ያለ ጭንቀት፣ ድንቅ እነዚህን ነው ማሰብ ያለብን። እግዚአብሔር አእምሯችንን ሪፕሮግራም ያርግል። ተመልከቱ፣ እነዚህን ስታስቡ፣ ይሄን ደግሞ የምነግራችሁ ዝም ብዬ አይደለም፣ እኔ ራሴ የተለማመድኩት ነው ይለናል ጳውሎስ። ይሄንን ነበር ያስተማርኳችሁ ይለናል ጳውሎስ። ቁጥር 9 ላይ አስቡ ይልና ከኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትንም እነዚህ ምን በሉ አድርጉ። ጳውሎስ እነዚህን ነበር የሚያደርገው። የቶቹን? መልካም ወሬ ያለበትን፣ ጭምትነት ያለበትን፣ ትዕግስት ያለበትን፣ ፍቅር ያለበትን፣ ንጽህና ያለበትን። አንሱ እጆቻችሁን ወደ እግዚአብሔር። ሕሊናችሁን የሚያቆሽሽ ቆሻሻ ቃልና መንፈስ ከላያችሁ ላይ የተጠረገ ይሁን። እነዚህ ምን በሉ አስቡ። እኔን ሳደርግ ያያችሁት ይሄንን ነው። ምንድን ነበር የሚያሳያቸው? እነዚህን ማሰብ። አንዱ ቅዱሳን በጣም የማዝነው በቤተ ክርስቲያን በኢትዮጵያ ክርስቲያኖች የማዝነው ነገር ባለፈው ነግሬያቸዋለሁ። ወደ ቸርች ስንመጣ ጭንቅላታችንን ሐሳብን የት አስቀምጠን ነው የምንመጣው? እዛ አስቀምጠን እዚህ መተን ሱፐርስቲሽስ ለመሆኑ አንዳንዴ እነዛ በብርሃናቸው ምድርን የሚሞሉት መልአክ ያዩንና ቴዲ ፕሊዝ ማንን ነው ፌክ የምታደርገው? ዩ ጋይስ ፌክ ላደርጋችሁ እችላለሁ፣ ፕሬዝ ጋድ ምናምን በማለት ውስጤ ግን እነዚህ ሁሉ እያለ ማለት ነው። ከኔ ጋር ናቸው። እየሳምኩ ተደራድሬ ልመጣ እችላለሁ። ልብ ውስጥ የሆነ ነገር አስቀምጠ ፓስተርዬ ልትለይ ትችላለህ። እየሳመው እኮ ነው። ጨርሶ መጥቷል። መሳሜ ምልክት ነው እንጂ ኢንቴንሽኑ እዛ ተደራድሮ 30 ብር የመጣበት ነው። መሳም ሁሉ ፍቅር አይደል። ማንን ነው ቴዲ? ማንን ነው የምትሸውደው? እነዚህ ሰዎች ለሸውደው እግዚአብሔርን፣ የብርሃናት አባትን፣ በስውር በግልጽ በጨለማ በብርሃን የሚያዩን እግዚአብሔርን አው እና ክርስቲያኖች ቆም ብለው እንዲያስቡ ፈልጋለሁ። በለውጥ ሂደታችሁ ውስጥ እግዚአብሔርን መምሰል ራሱ የሚያመጣላችሁ የስፒሪታችሁ ለውጥ አይደለም። ስፒሪት አይለወጥም፣ ሪጀነሬት ነው የሚደረገው። ከእግዚአብሔር ተወልደናል። የሚለወጠው ሐሳባችን ነው። በኢየሱስም ሌሎች ሐሳቦች ሁሉ ከላያችን ላይ ይፍረሱ። አንድ ለውጥ ነው የሚጠበቅብን። የመዳናችሁ ምንድነው? የነፍሳችሁን መዳን እየፈጸማችሁ የሚለን በፊልጵስዩስ ላይ የነፍሳችን መዳን የአእምሮ ለውጥ ነው። እነዚህ ምን በሉ አስቡ። ጳውሎስ እነዚህን ሳደርግ አሳይቻችኋለሁ፣ እነዚህን ያስተማርኳችሁ፣ እነዚህን ነው ፕራክቲስ ያደረግኳችሁ፣ እነዚህን ያሳየኋችሁ፣ እነዚህን አስቡ። የዚያን ጊዜ ምን ይሆናል? ቁጥር 9 አገኛችሁት? የሰላምም አምላክ ከማን ጋር ይሆናል? ከእናንተ ጋር ይሆናል። እነዚህም ባለማሰብ የምን አምላክ ነው ከእናንተ ጋር የሚሆነው? የሁከት አምላክ። ሌሎቹን የዚህ ተቃራኒ ስታስብ ልብህ ትውክ ቴንስ ይፈጠራል። ከኔ ጋር ናቸው። አምላክየው መጥቷል። አምላክየው የነዚህን ተቃራኒ ስታስብ የዚያ ሐሳብ ምን አለ? አምላክ አለ። እነዚህን ስታስብ ደግሞ የሰላም አምላክ አለ። ኢትስ ዩር ቾይስ። ምነው የምናስበው? እስቲ አስባለሁ ወር ምነው የምናስበው ይህንን ነው። እነዚህን ተብለናል። ክርስቲያን እንዲያስብ ተነግሮታል። የሚያስበውም የሐሳብ አይነት ተነግሮታል። እስቲ አሜን በሉ። እንድናስብ ተነግሮናል። እንድናስብ ዝም ብለን በደመ ነፍስ በዚህ ቀደም ባልኳችሁ በክፉ በተያዘው ካራክተር እንድንጋልብ የእግዚአብሔር ፈቃድ አለ። ቆም ብለን እንድናስብ። ጽድቅ አለበት ወይ ይሄ ነገር? የእግዚአብሔር ጽድቅ አለበት ወይ? ንጹህ ነው ወይ ይሄ ነገር? ወንድሜን ገንዘብ ያደርጋሉ ወይስ ከወንድሜ ጋር ለመጣላት ለመጨቃጨቅ ነው ይሄ ነገር? ሚስቴን ገንዘብ ያደርጋሉ፣ ልጆቼን ገንዘብ ያደርጋሉ። መልካም ወሬ አለበት ወይ? እዚህ ጉድ ኒውስ በጎነት አለበት ወይ? ኤክስትራ ማይል መሄድ አለበት ወይ? ይሄ በጎነት ማለት በጎነት አንድ ነገር ከኤክስትራ ማይል ማድረግ ማለት ነው። አልፎ የሚሄድ ነገር አለበት ወይ? አሁን ማወራው ማስበው ነገር አልፎ የሚሄድበት እንደሱ ሳደርግ የማን አምላክ ይመጣል? የሰላም አምላክ። ኧረ አሜን።
የሰላም አምላክ ይጠብቅሃል ቁጭ ብሎ። እነዚህን ስታደርግ መጥቶ ሰላምን ካንተ ጋር ሊያውልክ ሰላም ብቻ አይደለም መገኘቱ፣ ህልውናው፣ ደስታው። ስለዚህ ሁሉ ጊዜ ወይኔ ቤት ተቀምጠ በጌታ ደስ ይልሃል። ለምን? እጅህ እንጂ የታሰረው ሐሳብህ አልታሰረም። አረ አሜን። እግርህ እንጂ የታሰረው ሐሳብህ አልታሰረም። እግርህ ተፈቶ ሐሳብህ ግን ከታሰረ የሰላም አምላክ አታገኘውም። በጣም ብዙ ሰው እግሩ ተፈቷል፣ ሐሳቡ ግን ሌላ ነገር አስሮታል። በኢየሱስ ስም የሐሳብ ነፃነትና መፈታት ይሆን ዘንድ እግዚአብሔር በዚህ መንፈስ ይባርካችሁ። በበጎነት ሐሳብ ይባርካችሁ። ክፉ ሐሳብ ከላያችሁ ላይ ይነሳ። በጎነት እናስብ ዘንድ አስሆን ብለን በዚህ ጊዜ በጎ የሆነውን ነገር ነው ማስበው። ክፉ ሐሳብ አላስብም። አልቀበጥ ልቀቀኝና ሂድ። አረ አሜን። ኢንተርቴን አታድርጉ ኢቭልን። ወንድሞቼ እህቶቼ፣ ኢንተርቴን እስቲ ይሁን ያልክ እድል አትስጠው። እሱ አንድ ጊዜ ቀዳዳ ነው የሚፈልገው ብሎናል እግዚአብሔር ቃል። ለዲያብሎስ እድል ፈንታ ምን አትበሉት፣ አትስጡት። እድል ከሰጠው ግሳንግሱን ይዞብህ ነው የሚመጣው። በኢየሱስም ከላይካችን ላይ የፈረሰ ይሁን። መጽሐፍ ቅዱሳችን አስቡ ይላል። የበሽታ ሐሳብ ሁሉ ጊዜ የምታስቡ ከሆነ ሁሉ ጊዜ ምን ታጭዳላችሁ? በሽታ። ሪቨርስ ወንድሞቼ እህቱ፣ እግዚአብሔር ችሎታውን ቻናል የሚያደርግበት በተለወጠ አእምሯችን። እስቲ አሜን በለው። አውቃለሁ ባክቴሪያ ምናምን የሚባሉ ኢቭል ነገሮች እንዳሉ አምናለሁ። ግን እሺ አንድ ነገር ብቻ ልንገራችሁና ልጸልይ እንጨርሳለን። የሚረዳችሁ አሁን ብዙ ሰዎች ከኛ ወስደው አሁን አንዳንድ እነዚህ ፖዚቲቭ ኮንፌስ የሚያደርጉ ሰልፍ ዲቨሎፕመንት ምናምን የተባሉ እንዲህ ነኝ እንደኝ ሲሉኝ አቃቂር ታወጣላችሁ። አንዳንዶቻችሁ ከት አጣመውታል። አዎ ልክ እንደ የኖህ ቃል ኪዳን ቀስተ ደመናው የማን ነው? የኛ ነው። እግዚአብሔር ከህዝቡ ጋር ያለው የዘላለም ምንድነው? ኪዳን ነው። እኔ አሁን ቀስተ ደመና ሸሚዝ ለብሼ ቀስተ ደመና ከረባት አድርጌ ፊታችሁ ብቆም አንድ ማሰሙኝ ምን ሆኖ ነው ፓስ ጌሆን እንደ በኢየሱስ ልቀቀው ምናምን ነው የምትሉት። ሐሳቤ ገብቷችኋል? ለምን? ማን ስለወሰደብን? ሌሎቹ ስለወሰዱት እንጂ የኛ ነው። ኢዮኤል 3:10ን ሂዱና ተመልከቱት። ደካማው እኔ ምንድነኝ ይበል፣ ብርቱ ነኝ ይበል። የማን ጥበብ ነው? እግዚአብሔር ቃል የኛ አይደለም። የማን ቃል ነው? ምን እያለን ነው እግዚአብሔር? ደካማ ሆናችሁ ዝም ብላችሁ ተነስታችሁ ብርቱ ነኝ በሉ። ውሸት ነው የሚነግረን፣ ውሸት ነው የሚያለማምደው ሰውን። አሁን ብዙዎቻችን እንደምነው እነዚህ ሰዎች እስቲ ዝም ቆም በሉና እግዚአብሔር ምንድነው እያደረገ ያለው? በዚህ መርህ ውስጥ ምንድነው እያደረገ? በደንብ ቀና ብላችሁ ተመልከቱ። ሁለት ነገሮች አሉ፣ ድካምና ምን ብርታት። አይደለም? ከኔ ጋር ናችሁ? ድካምና ምን አለ? ብርታት። ኦኬ። ከረንት ትሩዙ ድካም ነው፣ ልክ ነው። ሲቹዌሽናል ፋክትስ እንላቸዋለን። ያሁኑ ተጨባጩ ጊዜያዊው ሐቅ ደካማነት ነው። ድካም ደርሶባቸዋል። እግዚአብሔር በጊዜያዊ ሐቅ አይደለም የሚመራው፣ በዘላለም እውነት ይመራል። ኧረ አሜን። ስለዚህ እንደዚህ በሉ አላቸው፣ ጊዜያዊ ነገራችሁ ሊጠፋ የሚችለው ስለ ድካማችሁ ብዙ ስለተናገራችሁ ሳይሆን፣ ድካማችሁን ብዙ ስላስወራችሁና ስላወራችሁ ሳይሆን፣ ድካማችሁን ብዙ ስለገሰጻችሁ ሳይሆን፣ የዚህን ተቃራኒ የዘላለም እውነት አውጁበት። ወይኔ ጌታ። ለዚህ እኮ ነው እንደምንታመም እየታወቀ መጽሐፍ ቅዱስ ሚነ በመገረፉ ቁስል ተፈውሻለሁ በሉ። አረ አሜን። ህመም እኮ ልክ ነው። ሲቹዌሽናል ግን ኢተርናል አይደለም። ጊዜያዊ ነው፣ ዘላለማዊ አይደለም። ያሁን ነው፣ የዘላለም አይደለም። ፈውስ ግን የዘላለም ነው። ፈውስ ግን ከእግዚአብሔር ዘንድ ነው። ብርሃን ከእግዚአብሔር ዘንድ ነው። ስለዚህ ስለ ጨለማ ብዙ ስላወራ ጨለማ አይለቅህም። ቀና በልና ብርሃን ይሆናል በል። ጨለማ ላይ ብርሃኑ ይበራል። ፍርሃት ላይ ስለ ፍርሃት ብዙ በማንበብ በመጸለይ አይደለም። ተነሳና እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል በል። ፍርሃት ዘሩን ለቆ ከቤት ይወጣል። ለዚህ ነው ሲቹዌሽናል ፋክት ላይ አትቀመጡ፣ ሪሜን አታድርጉ። አንዳንድ ክፉ ሐሳቦች ላይ አትሰንብቱ። ማይንዳችሁ ክሊን ይሁንላችሁ፣ ሐሳባችሁ ይንጻላችሁ፣ ዲቶክስ ያድርግላችሁ እግዚአብሔር። ሃው በል መጣና እግዚአብሔር ከእንግዲህ በኋላ እኔ ብላቴና ነኝ። ከኔ ጋር ናችሁ? አድጎ ነው በዛች ሰዓት ቁመቱ ረዝሞ ደረቱ ሰፍቶ አይደለም። yes the fact is ያንግን አውቃለሁ። ይሄን ያንግ እድሜን እያወቅኩ ነው የጠራሁት። ከእንግዲህ ወዲህ ብላቴና ነኝ አትበል። ምን በል እንደዚህ በል። ትነቅልና ታፈርስ ዘንድ፣ ትገለብጥና ትታግል ዘንድ እግዚአብሔር በአሕዛብ ላይ ዛሬ ነቢይ አድርጌያለሁ በል። ኤርሚያስን ነው የምነግራችሁ። በል ምንድነው የምትሉ? ስለራስ ጌታ ሆይ እኔ ምስኪን የተገፋው የተጠቃው ወገኔም ከቢንያም ነገድ፣ እድሜ ልክን ከቢንያም ነገድ እያልክ ትቀጥላለህ። የተጠቃው የተጠቃ ትቀጥላለህ። ጌታ ሆይ ህመሜን ታውቃለህ፣ ህመምሽን ትቀጥያለሽ። ይስታመሻል። አዎ ቀና በይና የአምላክሽን ጥበብ ተከተይ።
ጥበቡ ምንድነው? አሞኛል፣ አው እግዚአብሔር ዘንድ ግን ሙሉ አካል አለኝ። ያ እስከሚመጣ ድረስ አይ ክሌም አደርጋለሁ፣ ዲክለር አደርጋለሁ፣ አውጃለሁ። የእግዚአብሔር ቃል እንደሚል በመገረፉ ቁስል ተፈውሻለሁ። እንደዚህ ስትሉ ማይንዳችሁ ላይ ስፒሪታችሁ ማይንድ ብቻ አይደለም ፊዚካሊ ኒውሮ ሲስተማችሁን እግዚአብሔር ይለውጠዋል። ከዚህ በፊት ጎልጂ አፓራተስን አሳይቻችኋል። ጎልጂ አፓራተስ ሲምፕሊ በሐሳብ የሚመነጭ ፕሮቲን ነው። ለምን ሼክ ስትገዙ ትውላላችሁ? ፕሮቲን ሼክ። ለምን ሰው ፕሮቲን ሼክ ሲገዛ ይውላል? እነዚህን አስብ። እነዚህን ስታስብ ሰውነትን ቢውልድ የሚያደርግ በሽታ የሚከላከልልህ ፕሮቲን እግዚአብሔር ያመነጭልሃል በሐሳብ። እግዚአብሔር እኔ መንፈሳችሁ ከመንፈሴ ጋር አንድ አይደለም አላለንም ያለን ሐሳባችሁ ከመኔ ጋር ነው። ስለዚህ እግዚአብሔር ያለበት ችግር ምናችን ነው? ሐሳባችን ነው። መለወጥ የሚፈልገው ምናችንን ነው? እስቲ አንዳንዶቻችሁ አንዳንድ ነገር ተው። ተሳደቢ ሲልሽ እስቲ ስንት ዓመት ተሳደብ ገልጽና ደውልና ንገረው ሲል ብድግ አድርገህ ደውለህ ሁሌ ከምትናገር እስቲ 2 ቀን 3 ቀን ልጸልይ። አማርኛ ግልጽ ነው። እንደዚህ ስንት ዓመት እንደዚህ ያለ እየሄድን መንገድ ላይ የሥላሴ ፍቅር አይደለም ሰውን የሚያወራጨው። ዝም ብላችሁ ኦብዘርቭ አድርጉ። መኪና እየነዳ ሰው ኤርባ እንትን አድርጎ ነው ብዬ እንደዚህ ሁሉ ሳያቸው የለም። ምንድነው አንዳንድ ኤርፎን እየተወራሰ ነው የለም። እግዚአብሔር ወንድሞ ከቴንዲቲ አንዱ እምነታችን እግዚአብሔር በሁሉ ስፍራ ሁሉን የሚችለው ጌታ በሁሉ ቦታ አለ። ኧረ አሜን። ተንበርክከሽ አለ። ለምን ጠላት ይገንጥልሽ? የሚያስጨንቅ ነገር ሲመጣ ዝም ብለሽ ችግሩን በማሰብ እንትን አትበይ። ዲታችድ ነው የሚያደርግሽ። ቀስ እያለ ነው አብሮሽ ካለው ከእግዚአብሔር የሚለይሽ። ፍሎውን ያቋርጥብሻል። ሐሳብሽ አእምሮሽ ክሊን ይሆንልሽ። ሐሳብ ንጹህ ሲሆንልህ እግዚአብሔር ቀስ ብሎ በህይወት ላይ ዛሬ ጧት ስጸልይ እግዚአብሔር እንደዚህ ያለኝ ነገራችሁ ቀስ እያለ ይጎላል። ውሃው ቀስ እያለ ይጎላል።